እኔ ዛሬ ምርቀት አለብኝ ባካችሁ። ዘናንጬ ልሄድ ፈለግኩ። ፏ ብዬ ልወጣ ፈልጊያለሁ። አዎ ተጠርቻለሁ። ጥሪ መሄድ አለብኝ። ያ ሰላም ሰላም፣ ውድ የማሜ ዩቲዩብ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁልኝ? አላችሁልኝ? ያለው እግዚአብሔር ይመስገን ጋር እኔ ጋር ያለው እናንተ ጋር ነው እንዲኖር ሰላም እመኛለሁ። ደህና ናችሁ? ስራ እንዴት ይዛችኋል? እየበረታችሁ ነው ወይ? ክብሩ ይስፋ ለድንግል ማርያም ልጅ። እኔ ደህና ነኝ። አሁን ጥሪ አለኝ። ሰው እኛ ቤት ማለት የአስሬ የልጅ ልጇ ልትመረቅ ነውና ማሚ ነይ አንቺም ተጋበዥ ምርቃቴ ላይ አለችኝ እላቸዋለሁ። እና ይሄ አሁን ልወጣ ነው። ባይዘው ይሽቱ ምርጥ ሽቶ ነውና ጓደኛዬ ነች ከዱባይ የላከችልኝ። በጣም ደስ የሚል ሽቶ ነው። ኦ ማሻአላ እንዴ ከማን እናንሳለን? እኛም ሽቶ ተቀባብተን እንሄድ እንጂ ዋታብን። እንደዚህ ነው እንዴ? ወይ ፋርነት ለካ እንደዚህ ነው የሚከፈተው። ግን ተነቅሎ ነው መሰለኝ። ኦኬ ለማንኛውም እንደዚህ ብለን ልንሄድ ነው። አሁን ከቤት ልንወጣ ነው። ቦርሳዬን ይኸውላችሁ። ብር ያለኝ እዚህ ውስጥ ብር የለኝም እንዴ? ለካ ደሃ ነኝ። የፍቅር ሀብታም ነኝ። ያ ግዴታ ነው። የሆነ ነገር ይዞ መውጣት ግድ ነው እና እንደዛ ነው። ፋብዬ ልወጣላችሁ ነው ሁላችሁ። ሲቲዬ እየጠበቀችኝ ነው። ወይኔ እንዴት አያችሁ? አምራለሁ። ይሄ የውሃው ቻፕስቲክ ነው። ችግር የለውም። ይሄ ቀለም ያለው አልወድም፣ አይመቸኝም። እንዴት አያችሁ? በቃ እንዲህ ነው። እሺ የምን አባቱ ሜካፕ፣ የምን አባቱ ኩል። ኦ ማይ ጉድነስ። በሎሽን ራሱ ፊት እንዴት አባቱ ነው የሚያምረው። ቆንጂ የሆንኩኝ ራሴን አልጠብቅም አይደለም፣ ራሴን ጥላለሁ አይደለም። ሰው ግን ሰው ባለው ነው አይደለም። ሰው ያላስለመድኩትን ነገር ፊቴን አላስለምድም ብዬ ነውና እና እንዴት አያችሁኝ ዛሬ? እኛ እኮ አበሾች እኮ ቆንጂዮች ነን። ግን ምን ዋጋለው? አቡሶ የመዳም ቅመሞች ነን ቆንጆች፣ አርበኞች። በካርቶን ተተው አርበኞች። እኛ እኮ አርበኞች፣ እኛ የኢትዮጵያ አርበኞች እኮ እኛ ጀግኖች። እኛ እኮ ስንነፋ ብለን ስንወጣ ተቀባብተን ስንወጣ አቤት ውበት ያለን፣ አቤት ከነጮች እኮ እንቦንሳቸዋለን። ሰው እነሱም ይወን ነጭ ናቸው። እኛ ደግሞ ጥቁሮች፣ ጥቁር አፍሪካና ነጭ አፍሪካ፣ ነጭ አፍሪካ አለ እንዴ? የለም ጥቁር አፍሪካ ነው እንጂ። እና ጥቁሮች እኛ እናምራለን፣ ቆንጂዮች ነን። እናምርም? ቤተሰብ እስቲ አበሻ ያምር፣ በጣም ያምር። እና እንደዚህ ምን ነው ዛሬ እንደዚህ አለክሽን አትሉኝ? አቤት በኮመንት ነገሩ። እኔ የምለው ግን ዛሬ ደስታ ይቀርና ምንም አልናገራችሁም ወይ? ሲወዳችሁ ሳፈቅራችሁ በሉሽ። ሌላውን ቪዲዮ ቀርጽላችኋለሁ። ተከተሉኝ፣ እኔን ተከተሉኝ። አዎ ማሚዬ፣ ይኸው ወደ ሊፍት እየገባሁ ነው። እንደዛ ነው እንጂ የእናቴ ልጅ አለ። አይ ካሜራማን፣ ያው ካሜራማን እንደው ቀርጥራ ነው አንድ ቀን እንዲህ ቆይ። ወይ በስመ አብ ወልድ። እኔ ደግሞ ሁሌ እዚህ ሊፍት ላይ ስገባ እንዴት አያችሁት? እንኳን ደስ አላችሁ። በጣም ባይዘው እወዳታለሁ። የምር ምርጥ ልጅ ነች። እግዚአብሔር የልባዋን ይፈጽምላት። የምር ቆንጅዬ ልጅ ነች። አሳቢ፣ ሰውን የማትነቅ አሉ ብዙዎች የሚንቁ ሰዎች እኮ አሉ። ክርስቶስን የኔዎቹ ግን እግዚአብሔርን እንደራሳቸው ነው የሚያዩኝ። እንደራሳቸው ነው የሚያዩኝ። ልጆቹ እንኳን የልጅ ልጆቻቸው እንኳን ያረ መብራት አይንቁም። ደስ የሚሉ ናቸው ክርስቶስንና በጣም እኔ እንጃ። እስቲ እዚህ ጋር ደግሞ ወይ ማሚዬ ቆንጅዬ እኮ ነሽ። አለቀ ሁሉም ነገር ጨርሰን ወጣን። ተመረቀ። ምን ተባለ? ደስ ይላል። ግን አስለቀስም። እናት የሆነ ግጥም እንትን አቅርባ ለልጄም እንደዚህ ሆና ማየወጥ ወይኔ አበባው ገና አልሰጠዋትም እኮ አበባው ገና አልሰጣትም። አዎ አበባውን አልሰጣትም። እኔም እናንተ ትልቅ ሰው አይደለም የሚመረቅ እድሜ አይወስንም። በቃ ትምህርት እኔም በቃ እማራለሁ። የታባቱ እማራለሁ። ግቢውን ይሁት ደግሞ እናቴ እስቲ ግቢው ላስጎበኛችሁ። ወይ ሰው አለ ኋላ ያለ ሰውዬ
እድሜ አይወስንም። እግዚአብሔርን እድሜ አይወስንም። ለካ ወይኔ በላቸው እና እንደዛ ነው የሚላቸው። አበባውን ተሸክም እየዞርኩ ነው። ገና አልተሰጣትም፣ ይሰጣታል። እሺ ግቢው ግን ጸዴ ነው። ወደ ውስጥ ፈራው ለመዞር ብቻዬን ፈራው። እኛ ያያየ እንደዚህ ነው እንግዲህ ያስመርቀናል። ገና ነው። አበባው አልተሰጣትም፣ ይሰጣታል። ያው ጋውኗ እንትን ልትል ሄደች እዛ ውስጥ ግን ደስ ይላል። በጣም በጣም ደስ ይላል። አመራረቀ እንደዛ ነው ይባላል። ኧረ ተው ነው ተው። ሰው እየጠበኳቸው እኮ ነው። እኔም ነኝ የተመረኩት። ባይዘውሽ እኔ የመዳም ቅመም ነኝ የተመረኩት። እሺ እኔ ነኝ። ይሄ አበባ ለእኔ ነው፣ የኔ ምርቃት ነው። ኦኬ አዎ ጋይስ፣ የኔ ምርቃት ነው። እኔ ነኝ ዲግሪና ዲፕሎማ ይዣለሁ በመዳም ቤት በመዳም ቤት ዲግሪና ዲፕሎማ አምጥቼ ይሄው ተመረኩኝ። ተመርቄ ያለው ዲግሪና ዲፕሎማ አምጥቼ ደግሞ ምን ያንሰናል ብንመረቅ? እግዚአብሔርን ምን ያንሰናል? ምን ይጎልብናል እንዴ? ቀላል ዲግሪና ዲፕሎማ ይገባናል። ይሄ እንደውም ያንስብናል። እኛ ለመዳም ቅመሞች ዝጋትዲ ያንስብናል። እና እንደዛ ነው እላችኋለሁ። እኛም ተመርቀ ወደ ሀገራችን እንድንገባ ያድርገን። አሁን ግን እድሜ እግዚአብሔርን በጣም ትምህርት ወሰድኩበት በዚህ ምርቃት ውስጥ ማለት እድሜ አይወስንም። ቤተሰብ እድሜ አይወስንም። እናቴ ትሙት ያረጀች ሴትዮ እኮ ነች የተመረቀችው። አንዷ አርጅታ ሺ ቤት ያጥታለች። አያት የሆነች ሴትዮ ስትመረቅ እኔ ወንዴ ወጣ። ወይኔ ብር እኮ የማያደርግ ነገር የለም። እግዚአብሔርን ብር አይ ጤና ካለ ብር ካለ እናቴ ትሙት ትመረቃላችሁ፣ ትመራላችሁ። እና ስለዚህ ብር ካለን እንማርና እንመረቅሽ። የጨራሩ ደግሞ ምንድነው? አዎ እንማርና እንመረቅ። ግን ወይኔ እናቴ ትሙት እኔ እድሜ አይወስንም። እግዚአብሔርን እድሜ አይወስንም። ትምህርት ግን ካረጀን በኋላ ምን አይነት ስራ አርጅተን ተምራ አሁን ምን አይነት ስራ ልትሰራ ነው? ያ በተማረችው ነው፣ ግን አርጅታለች እኮ። ወይኔ በላችሁ። አይ እስቲ ይሁን፣ እስቲ ለበጎ ነው። እስቲ እና እስቲ አበረታቱኝ እናንተ። እኔም ልማር ዲግሪና ዲፕሎማ። ነገሩ ይሄ የመዳም ቅመም ስለሆንኩ ነው ተመረኩትኝ። ዛሬ የመዳም ቅመሞች ምርቃት ነው። አይ በቁም ነገር እግዚአብሔርን እንባዬን ያነቀኝ ማርያምን ማለት እዚህ ጋር እድሜ አይወስንም። ትምህርት ካለን እግዚአብሔርን በወላይ ራሱ ብንማር በእውነትን በጣም ጥሩ ነው። እሺ እውቀት አስፈላጊ ነው። ስራ እንኳን ባንይዝበት ማንበብ ራሱ ትልቅ ነገር ነው። በእውነት ማንበብ አስፈላጊ ነው። እና እኔ እንጃ ግን እግዚአብሔር ምስክሬ ነው። ብንማር በኦንላይን ላይ ብንማር ተምረን እውቀትን ብንሰበስብ በጣም መልካም ነው። ክርስቶስ ምስክሬ ነው። እኔ ራሴ ነው የታዘብኩት ዛሬ። ሶኒ አማርኛ ማንበብ እችላለሁ፣ ግን እንግሊዘኛ ላይ በጣም ኧረ በቃ ምንም አይገድበን። እንማር ነው የምለው። እግዚአብሔርን በኦንላይን ላይ እንማር። ክርስቶስ ምስክሬ ነው። ዝም ብለን ያለው ነክል ሚልክሽም ልብስን ቡቱቱ ምናምን እየገዛ እየለበስን ሳይሆን እውቀትንና ቁም ነገር ላይ እናውለው። ብር ወርቅና ትምህርት ላይ እናውለው። ብሩን እግዚአብሔርን ሰልባጅ ላይ አይደለም፣ ወርቅና ብር ላይ በቃ ወርቅና ትምህርት ላይ